የት ነው ያለው ቡቡ? ብሩኬ ፈልጌ ነው አለቀ። ለምን ፈለከው? ምን አገባ? ለምን እንደፈለኩት ፈልጌው ነው። አንዴ ያገናኘኝ ማውራው ነገር አለ። ለምንስ እነግርሃለሁ? ማን ስለሆንክ ነው ምን አገባ? እኔማ ሐሰን ነኝ እኮ አንተ ፍፄ ነህ አይደለ? ስለዚህ እኔ ብሩኬ ማውራት ፈልጋለሁ። ስለምንድን ነው የምታወራው? ስለ ልጅ ይዞ ሄዷል። ሰዓቱን አይተዋል አይደለ? ስንት ሰዓት እንደሆነ? 4 ሰዓት ሆነ። አያገባህም። እንዴት ነው የማያገባኝ? አንተ እንዴት ነው የማያገባኝ? ማወቅ ያለብህ ነገር ነው። እኔ እኮ ይዞ ይጥፋ ራሱ። እኔ እኮ ቆፍጠን ብለህ ራስን አስከብር ብያለሁ። ያስከብር። እኔ እኮ ችግር የለብኝም። ፍፄ መጣላት ነው? አዎ መጣላት ነው የምፈልገው። እጣላለሁ። አሁን እኔ አሁን ና እንሂድና ከዚህ በፊት ብዙ ማወቅ የምፈልገው ነገር ነበር። አሁን አውቄያለሁ። ልጁ የብሩኬ እንዳልሆነ ያደረገኝ ነበር። እኔም እኮ እንዲሆን እኮ አይደለም የምፈልገው እኮ ከሆነ ደግሞ ከጎኑ ሆነ የሚያደርገውን ነገር ሰፖርት ማድረግ ነው። አደርገዋለሁ። ልጅቷን ለሀይሚ ስጣት አለቀ። ሀይሚ ወስደህ ሰጣት አይደለም ከሱ የተሻለ ልጅቷን ሀይሚ ትይዝለታለች። እኔ ትፈልጉታላችሁ መሰለኝ አላውቅም። ምኑን የብሩኬን እንደዚህ መሆን የብሩኬን ስም መጥፋት ትፈልጓለህ መሰለኝ አላውቅም። ለምንድን ነው አውጥቶ ስም ይሰጣት? ሄዳችሁ ልትሰጧት ለይ አንሰጣትም። ሀይሚ ትያዛት ልጅቷን። ለምን ከሱና ከሱ ቆይ አንተ እውነታውን እንረዳና ከሱና ከሷ ማን ነው ልጅቷን በትክክል የሚይዛት? ብሩኬ ትሪት ሊያረጋት አይችልም። ማን ነው የሚይዛት? ምን የምን ሰው ብሩኬ መስማት ያለበትን ቤተሰብ ሁሉም ማወቅ ያለበትን ነገር እስኪታወቅ ድረስ እቺ ልጅ ምንም አትሆንም። ማንም እንዲጨነቅ አልፈልግም። ማንም የትኛውን ቤተሰብ እንዲጨነቅ አልፈልግም። ልጅቷ ጤነኛ ሆና እንደመጣችሁ ትሄዳለች። ምንም የምትሆነው ነገር የለም። ግን ደግሞ ልጅቷ እውነታውን ልጅቷ ከሃይሚና ከብሩኬ ማን ነው ልጅቷ የሚይዛት? አሁን በዚህ ሌሊት ልጅቷ እያለቀሰች ብታስቸግር ምን ታረጋታለህ? አንሰጥም። ሊሆናል ወላሂ አንሰጥም። ያው ምዬ እየነገርኩህ አላውቅም። ጤነኛም አትመስለኝም። አንሰጥም። ሃይሚ ጋር ትደር ልጅቷ። በቃ ብሩኬ የሚፈልገው ነገር ልጅቷ ሃይሚ ጋር ትደር። ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ቤተሰቦች እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ወደ እናንተ የመጣሁበት ዋና ዓላማ ሐሰን ደውሎልኝ ነበር። ያው እንደምት ያረጉትን ነገር ቡኬና ፍፄ ያረጉትን ነገር አይታችኋል። እዩ ልጅ በግዴታ ወስደውባታል እና ሐሰን እነሱን እየፈለጋቸው ነበር እና ያው እንደነገረኝ ከሆነ ብሩኬን ከተከራየው ሩም ውስጥ ራሱ እንዳጣውና አሁን ላይ ፍጹሜና ብሩኬ የት እንዳሉ እንደማያውቅ ነው አሁን ደውሎ የነገረኝ። እና ያው ሐሰንም ደውሎልኝ ነበር። አሁን እሱ ሲመጣ ያለውን ነገር አስረድቼው የት እንዳሉ ለመውሰድ ነው ያሰብኩት። ለምን ይሄ ነገር ካልተስተካከለ በስተቀር ፍፄና ብሩኬ ያደረጉት ነገር ልክ አይደለም ብዬ አምናለሁ። ለዛም ነው ለሐሰን ያሉበትን ለመንገር ፍቃደኛውኝ ሲደውልልኝ ፍቃደኛውኝ ለሱ ያሉበትን ነገር ለመንገር የፈለኩት። እና ያው በዚሁ አጋጣሚ ብሩኬም ፍፄም ልነግራችሁ የምፈልገው ነገር ያረጋችሁት ነገር ማይደረግ ነገር ነው ብዬ አስባለሁ። ለምን ህግ ያለበት ሀገር ነው። እዚህ ጋር እናንተ ልጅቷን በግድ ስትወስዱባት ቪዲዮ ቀርጻችሁ ነው ጭራሽ የወሰዳችሁባት። ለዛ ነገር ደግሞ እሷ እዚህ ጋር መታ ብዙ ነገሮችን ልታረግባችሁ ትችላለች። ለዛም ለእናንተ በማሰብ ነው እስካሁን ድረስ እስካሁን ባለው ታይም ይሄንን ነገር እያረኩ ያለሁት። እና ቤተሰቦች በቃ እኔ ያሰብኩት ነገር ቢኖር ሐሰን ይሄንን ችግር ይፈታዋል ብዬ አስቤ ነው። ለምን ፍጹሜና ብሩኬ ይሄ ችግር አሁን ካልተፈታ ወደማይሆን ነገር ውስጥ ነው የሚገቡት። ብዙ ነገሮች ውስጥ ነው እቺ ልጅ የምትሄደው። እናውቃታለን። ከዚህ በፊትም ብዙ ነገሮችን አድርጋለች እና አሁን ወደ ክስ ምናምን ልትሄድባቸው ትችላለች። ለዛ ደግሞ ሐሰን መጥቶ ያለውን ነገር በስነ ስርዓት ከፍጹሜ ጋር ማውርተው መፍታት ያለባቸውን ነገር መፍታት አለባቸው ብዬ አምናለሁ። እና በቃ ያለው ነገር ይሄ ነው። እኔም በጣም ደንግጬ ነበር ባረጉት ነገር። ፍጹሜና ብሩኬ ራሱ እንደዛ ያረጋሉ ብዬ ኤክስፔክት አላረኩም ነበር። ብቻ ይከብዳል ያለው ነገር። አማን አለብስ በማታ አስጨነቅ። አይ በቃ እኔም ያው አንተ ያልከኝን ነገር መወጣት ስላለብኝ ነው በዚህ ማታ ላገኘን ፍቃደኛ የሆንኩት። እሺ የት ናችሁ? አሁን ላይ አይ እኔ ቦታው ላይ ምናምን ዘኝ እንዳትሄድ ብቻ ንገረኝ። ያሉት ሩም ቀይረዋል። እዛ እኮ ሩምማ ሄድኩኝ እኮ የሉም ግን አሳየኝ። እሺ አሁን እኔ በነገራችን ላይ ካሜራ ይዘህ ስለጠበከኝ ነው። በነገራችን ላይ ፋሚሊዎች ወላሂ ነው የምላችሁ ያው ሰዓቱ 4 ሰዓት ሊል ነው። ቀኑም ይኸው እንደምታዩት ነውና በዚህ ሰዓት የመጣሁበት ምክንያት ሃይሚ ናት።
ልጁ እነሱ ጋር ከሚሆን እኔ ጋር አንጣው በላይ ነውና ልጅቷን መቼም ልጅ ይዞ ጠፍቶ አንድ ቦታ ሄዶ አይቀመጥም። እዩም ሄዳ ትሄድባቸዋለች በእርግጠኝነት። ሌላም ነገር ሊፈጠር ይችላል አላውቅም። ብቻ እኔ ብሩኬ የሰራው ስራ ልክ ነው ብዬ አልደግፈውም። ስሙን ለማጥራትም ይሁን ምንም ነገር ለማድረግ በእንደዚህ አይነት መልኩ እኔ እንጃ ብቻ አላውቅም። ልጅ ህፃን ልጅ ይዛችሁ ጠፍታችሁ ህፃን ልጅ ምን እንደምትጠጣ ምን እንደምትበላ አያውቅም እሱ መቼም እቺን ህፃን ልጅ ገና ትንሽዬ ልጅ ናትና ስለዚህ አሁን ግዴታ ሃይሚ ጋር ነው መሆን ያለባት። ሴት ልጅ ስለሆነች ሃይሚ ምንም ነገር ከብሩኬ የተሻለ ለልጅቷ ምንም ነገር የምትሰጣት ሃይሚ ናትና ስለዚህ ግዴታ ልጁን ከብሩኬ አሁን በምንም ነገር ይሁን ተቀብዬ ሃይሚ ጋር ነው ይዣት የሚሄደው ማለት ነውና ፋሚሊዎች ካሜራውን እኔ እንጃ ብቻ አላቅም የሚፈጠረውን ነገር ብቻ እንሂድ። አሁን አሳየኝ ሐሰን ምን መሰለህ አሁን ብሩኬ ቀጥታ ያለበትን አላሳየም ግን ፍጹሜ ጋር ደውዬለታለሁ። ፍፄ ይመጣና እኔ ፍፄ ምን ያደርግልኛል? እኔ ልጁን ነው የምፈልገው። በፍፄ በኩል ብሩኬን ታገኘዋለህ። መጀመሪያ ከፍፄ ጋር ያለውን ነገር ታውሩና ያለውበትን ቦታ ነግሬዋለሁ። ይኸውልህ እኔ ከፍፄ ጋር መጨቃጨቅ አልፈልግም። አንደኛ ነገር እዚህ የጠራኸኝ ከፍፄ ጋር ታገናኘኝ ከሆነ መገናኘትም አልፈልግም። ገባ? ሁለተኛ ነገር ደግሞ እኔ የምፈልገው አንድና አንድ ነገር ልጁን ነው። ብሩኬን ሳገኘው ማወራውን ሰለማቅ ነው ልጁን እንደሚሰጠኝ 100% እርግጠኛ ነኝ። ምክንያቱም ልጁ እሱ ጋር ሳይሆን ሃይሚ ጋር ነው መሆን ያለበት። ለጊዜውም ይሁን ለምንም ነገር ይሁን ግዴታ ልጁ መሆን ያለበት ሃይሚ ጋር ነው። በቃ አለቀ። ከሱ የተሻለ ልጁ በዛ ላይ በዚህ ማታ አሁን እንዴ ልጅቷ እያለቀሰች ነው የምታየው። አተኛለትም ራሱ ልጅ ይዞ ማያቅ ልጅ እንዴት ነው ልጅ ወስዶ የሚያሳድረው? በጣም ከባድ ነው እንዴ። ስለዚህ ብሩኬን እኔ ማወራውን እኔ አውቃለሁ። ገባ? እኔ ብቻ አርሰኝና ብሩኬን እኔ ምለውን እኔ ሰለማቅ ልጁን እኔ እንዴትም እቀበለዋለሁ። አለቀ። ምን አለ መሰለህ ምንድነው አንተ ያስፈራ ምንድነው ያሳሰበው? አንደኛ ነገር አይቆጡም። እነሱ ማን ይቆጣኛል ብለን የፈረመው? አይ ከሁለቱም ምንም አይነት ነገር ቢደርስብህ በኔ ነው የምትለው። አይ ከሁለቱም ጋር መቀየም አልፈልግም እና እኔ አሁን ምን መሰለህ እዚህ ጋር መቀየም የሚባል ነገር የለም። ለህፃኑ ልጅ ነው። ገባ? እኔም እኮ ለህፃኑ ልጅ በማሰብ ነው በዚህ ሰዓት ብሩኬና ፍጹሜ የማይደረግ ነገር ስላደረጉ እናም ስላየዋቸው ሲያደርጉም ስላየዋቸው የት እንዳሉም ስለማውቅ ችግሩን ከፍጹሜ ጋር አሁን መጥቶ ያለውን ነገር አውሩና እኔም እንዳንተ አምናለሁ። ልክና እዚህ ጋር ልጅቷ ወንድ ጋር መሆን የለባትም ወንድ ልጅ ጋር መሆን የለባትም። ለምን ትሪት ሊያረጓት አይችሉም? ሁለቱም ተረድተኛል ማለት ነው። አሁን እና እንሂድ በቃ ጊዜ አንፍጫ እንዴ ሰዓት እየሄደ ነው እና በዚህ ላይ ድጋሚ ያሉበትን ሎኬሽን እኔ አልነገሩኝም። እስከ የማውቀው እስከ ተከራየው ሩም ድረስ አብረን ነበርን አይቻቸዋለሁ። እና በቃ ያለው ነገር ያለበትን አታውቅም? አሁን ላይ ያለበትን አላውቅም። ስልክ ራሱ ደውልላቸው አንስቶ ፍፄ ነው መጣልኝ። ለምን አስመጣኸኝ እዚህ? እኔ አሁን እዚህ ድረስ ያስመጣው ምክንያት ከፍጹሜ ጋር ይመጣል። ከፍጹሜ ጋር ልጁን የሚሰጥ ከሆነ ይሰጣል። ከፍጹሜ ጋር መነዛነዝ አልፈልግም በእናትህ። እኔ አይ አሁን እኮ ፍጹሜም እኮ ፈቃደኛ ሊሆን ይችላል። ብሩክ ጋር ሊወስድ ፈቃደኛ አንተ ጋር የደወልኩትኝ ሌላ ሰው ሰላሊ ነው። ከነሱ ጋር እንዲህ ታይቷል። ምን አለ ነው የጠራኝ ሶስቱ እንግዲህ ከሐሰን ጋር ያው እስካሁን ድረስ ንትርክ ውስጥ ነበርን። ያው ያረጋችሁ ፍፄ አንዴ ማብራሪያ ምናምን እዚህ ዜና ምን ሪፖርት አታቅርብለት። ፍፄ የት ነው ያለው? ቡቡ ብሩኬ ፈልጌ ነው አለቀ። ለምን ፈለኩ? ምን አገባ? ለምን እንደፈለኩት ፈልጌው ነው። አንዴ ያገናኘኝ የማወራው ነገር አለ። ለምንስ እነግርሃለሁ። ማን ስለሆንክ ነው ምን አገባ? እኔማ ሐሰን ነኝ እኮ ሐሰን አንተ ፍፄ ነህ አይደለ? ስለዚህ እኔ ብሩኬ ማውራት ፈልጋለሁ። ስለምንድን ነው የምታወራው? ስለ ልጅ ይዞ ሄዷል። ሰዓቱን አይቷል አይደለ? ስንት ሰዓት እንደሆነ 4 ሰዓት ሆነ። እንዴት ነው የማያገባኝ? አንተ እንዴት ነው የማያገባኝ? ማወቅ ያለብህ ነገር ነው። እኔ እኮ ይዞ ይጥፋ ራሱ እኔ እኮ ወፍጠን ብለህ ራስን አስከብር ብያለሁ። ያስከብር። እኔ እኮ ችግር የለብኝም። ግን አንዳንዴ ነግሬሃለሁ። ዝም ብለህ ስለመጣልህ ብቻ አታውራ። ዝም ብለህ እንደዚህ አታስብ ብያለሁ። እኔ እኮ አንድ ልጅቷን ወስጄ ለዩ ልሰጣት ወይ ደግሞ ሌላ ችግር ለመፍጠር አለ የሚመጣው። አያስፈልግም። በቃ ሐሰን ጭቅጭቅ አትፍጠር። እሺ አሁን እዚህ ጋር አሁን ለምንድን ነው የጠራኸኝ አንተ? አንተና ብሩክ ያረጋችሁት ነገር ልክ አይደለም ብዬ ነው። ስለ ልክነት ልክ ይሁን ከፈለገ ታውቃለህ። ለምንድን ነው ያደረገው? ማን ነገር ውስጥ ነው የሚከታችሁ ይሄ ነገር? አንደኛ ነገር የሰው ልጅ እንደዚህ ነጥቃችሁ መውሰድ አትችሉም። አንተ አንድ ልነግርህ የምፈልገው ነገር ምን አለ መሰለህ፣ አንዳንድ ጊዜ ብዙ የዋህ ስትሆን ብዙ ሰው የዋህነትህን ተጠቅሞ ብዙ ነገር ሊያደርግህ ይመጣል።
እና አብዝተ የዋህም አትሁን መሆን ያለብህን ነገር ሁን ብሩኬም ከዛ በፊት ያ ሁሉ ነገር ሲደረግበት አይተሃል የራሱ ያልሆነ ልጅ ነህ ብላ ብዙ ነገር ስትል ነበር ብሩኬም ማምኖ በብልሃት ነገሩን አሁን እሺ ያን ነገር ለማስተካከል እየሞከረ ነው እሺ ያስተካክል ይኸውልህ አሁን ብሩኬ ያስተካክል ይቆርለ እኔ ከረዳይ መጀመሪያ አዳምጠኝ እሺ እኔ አዳምጠኝ ለምን እንደፈለኩት ልንገር ልጁን ይስጥኩ አይደለም እያልኩ ያለሁት ለምን አታዳምጥም አንተ ለምንድነው ማዳምጠኝ እስካሁን እኮ አዳምጥኩ ህፃኗ ልጅ ይኸውልህ አንደኛ ነገር አተኛለትም ሁለተኛ ነገር ምግብ አትበላለትም ስለዚህ ሌላ ሰው ጋር ነው መሆን ያለበት ልጅቷ አንተ እንደምታስበው እኛ ማሰብ ከብዶን አይደለም አሁን እኛ ብሩኬ አይደለም እኔ ምንድነው የምልህ ያቃል ሁሉንም ነገር በቃ ተዋሰን በቃ ውጣ እንዴ አይኑ ጣውን ልጅቷን አንጣና የት ነው ለምንድነው የምንሰጣት ለማን ነው የምንሰጣት ልጅቷን አውቃ ለማን ነው አንተ የብሩኬ ስም እንዲቀጥል ነው የምትፈልገው አይደለም ያስተካክላል ግን ልጁ እሱ ጋር እንዲሆን አልፈልግም ከሱ ሌላ ሰው ጋር ነው ትሆናለች በግድ ትወስዳታለህ የእዩን እልህ ነው እናንተ ላይ የምወጣው እንደዚህ እንዳትለኝ የእሷን የእዩን እልህ አይ አሁን ወደማይሆን ፍፄ እንደዚህ አይነት ነገር ውስጥ እንድገባ አይደለም ወደታችሁ ነው የምንጨቃጨቅ ማለት ነው እኔ ላስረዳህ አታስረዳኝ አንተ ምንም ማስረዳትም አትችልም ምን ሂድ አንተ ለምን ጠራኝ አንተ እንደዚህ አይነት ነገር ውስጥ እንድገባ አይደለም እኔ የጠራኋችሁ ነገሩን እንደ ትልቅ ሰው እዚህ ጋር እኔ የጠራኝ አንተ አቃሉ ያለበት ብለኸኝ አይደል ለምን አመጣሁት እኮ እኔ እሱ ነው ልጅቷን የፈለገችው ሃይሚ ናት ልጅቷን ይዘህልኝና ብላይ ነው እሱ ጋር ከምትቀመጥ እኔ ጋር እኔ ይዛታለሁ ብላለች ወይኔ አሁን ነው የሚታየ ምናምን አይደለም አሁን ልጅቷን ምንም ይኸውልህ በዚህ ማታ ከምንጣላ እኔ እናንተ ማይሆን ነገር ነው የምትለው ከብሩኬ ጋር ገናኘኝና እኔ አወራዋለሁ ለምንድን ነው የምታገኘው ማግኘትም አትችልም በቃ ሃይሚ ናት የምፈልገው ሰማኸኝ አሰማኝ አንተ ጆሮ አሰማህም እንዴ ማድረግ ያለበትን ነገር እያደረገ ምንድነው የሚያደርገው እሱ ምንድን እንዴት ነው የሚንከባከባት ልጅ ሞኝ ነበር እስከዛሬ ያልሆነ የራሱ ያልሆነ ልጅ ናት ብሎ ተቀብሎ የማይሆን ነገር ስትሉት ነበር ተንከባከባት እንዲሆንላት እንደዚህ ያድርግ ምናምን ስትሉ ነበር ማን ነው ተንከባከባት ያልኩት በቃ አሁን አልፏል ማን ነው ተንከባከባት ያልኩት ያልከውን ብላል ቤት ተከራይታ ያመጣው አንተ እንጂ ነኝ እንዴ አንተ አይደል እንዴ ለቤት ተከራይ ነገር ያደረገ የነበረው እኔ እንደዛ አታርግ ያፍታ ነበር የተጣላ ነው ቆይ ምንድነው የምትለኝ እኮ ይሄ ልጅ የራሱ የሆነ ምክንያት ስላለው ነው ብዬ ልነግርህ አስረድቻለሁ አይደል ምክንያቱ አያሳስበኝም አሁን ሃይሚ ልካይኔ መጣች ለምንድን ነው እሱ መረዳት የከበደ አንተ ፍፄ መጣላት ነው አዎ መጣላት ነው ፈልገው እጣላሃለሁ አሁን ነኝ ጉድ ይፈል አሁን ናኒ ድና ከዚህ በፊት ብዙ ማወቅ የምፈልገው ነገር ነበር አሁን አውቄያለሁ ልጁ የብሩኬ እንዳልሆነ ያደረገ ነበር እኔም እኮ እንዲሆን እኮ አይደለም የምፈልገው እኮ ከሆነ ደግሞ ከጎኑ ሆነ የሚያደርገውን ነገር ሰፖርት ማድረግ ነው አደርጓለሁ ልጅቷን ለሃይሚ ስጣት አለቀ ሃይሚ ወስደህ ልሰጣት አይደለም ከሱ የተሻለ ልጅቷን ሃይሚ ትይዝለታለች እኔ ትፈልጉታላችሁ መሰለኝ አላውቅም ምኑን የብሩኬን እንደዚህ መሆን የብሩኬን ስም መጥፋት ትፈልጓለህ መሰለኝ አላውቅም ለምንድን ነው አውጥቶ ስም ይሰጣት ሄዳችሁ ልሰጧት ላይ አንሰጣትም ሃይሚ ትያዛት ልጅቷን ለምን ከሱና ከሱ ቆይ አንተ እውነታውን እንረዳና ከሱና ከሱ ማን ነው ልጅቷን በትክክል ሚይዛት ብሩኬ ትሪት ሊያረጋት አይችልም ማን ነው ሚይዛት ምን የምን ሰው ከቴ የመጣ ሰው ነው እንዴ አውሬ አይደለም ለአውሬ ነው እንዴ የተሰጠች እኔ እኮ አውሬ ነው አይደለም እኮ ከሱ የተሻለ ይዛታል ልጅቷ ምንም እንደዚህ የሚያሳስብህም ነገር የለም ሰማኛለህ ምንም የሚያስጨንቅ ነገር የለም አትጨነቅ አታስብ ማሰብና መጨነቅ ያለበት ስለ ጓደኛው ህይወት ነው በቃ ለምንድን ነው የምታወራው እስከዛሬ አውራው ተረዳው ስለ ያላወራው ዛሬ ምን ተገኘና ነው የምታወራው እሺ ከሃይሚ ጋር ሰላም መሆን አለበት እናወራለን ከሃይሚ ጋር ሰላም እንዲሆን በመጀመሪያ ያድርጋል አልኩህም አንተ ምንድነው እሺ አሁን አደርጋለሁ አገናኘ ሌላ ወሬ አታብዛ አላገናኘ መደረግ ያለበትን ነገር ከተደረገ በኋላ ነው እሺ በዚህ ላይ እዚህ ጋር ተጨቃጨቅን ሌላ ነገር እየፈጠረ እኔ በጣም የሰው አይን ውስጥ የገባ ነው እዚህ ከተማ መሀል ላይ ነው ያለው እዚህ ጋር እኔ ሰላም ነው የምፈልገው ብሩኬ መስማት ያለበትን ቤተሰብ ሁሉም ማወቅ ያለበትን ነገር እስኪታወቅ ድረስ እቺ ልጅ ምንም አትሆንም ማንንም እንዲጨነቅ አልፈልግም ማንንም የትኛውን ቤተሰብ እንዲጨነቅ አልፈልግም ልጅቷ ጤነኛ ሆና እንደመጣችሁ ትሄዳለች ምንም የምትሆነው ነገር የለም ግን ደግሞ ልጅቷ እውነታውን ልጅቷ ከሃይሚና ከብሩኬ ማን ነው ልጅቷ የሚይዛታው በዚህ ሌሊት ልጅቷ እያለቀሰች ብታስቸግር ምን ታረጋታለህ አንሰጥም ሊሆናል ወላሂ አንሰጥም ያው ምጄ እየነገርኩህ አላቅም ጤነኛም አትመስለኝም አንሰጥም ሃይሚ ጋር ትደር ልጅቷ በቃ ብሩኬ የሚፈልገው ልጅቷ ሃይሚ ጋር ትደር ምን ችግር አለው ትደር እኮ ነው ያልኩህ እሱ ጋር ታለቅሳለች እሷ ጋር ታለቅስ አስጨንቅ እሺ ልሂድ አስጨንቅ አው በዚህ አይነት ነገር እንዳትጨነቅ ቆይ ሀሰን ቸገሩን ሳንፈታው አሁን ይሄ ነገር ፍጹም ይሄ ነገር ወደማይሆን ነገር ነው አሁን የሚያስገባችሁ ምን እያልክ ነው ሶፊ ምን እያልክ ነው ልጅ ነጥቆ መውሰድ ገና እንትኑን ችግሩን ሊፈታው አይችልም ምንም ሊፈታው አይችልም እሷ እናቷ ራሱ ተጨንቃ ትመጣ የለ ትናገር የለ
እውነታውን ስታወጣ በቃ የተሰጣታል ልጅ እሷ። እናቷማ ብዙ ርቀት ሄዳለች ከዚህ በፊት ማንም ልከሳችሁ ትችላለች። ማይሆን ነገር ውስጥ ነው የምትገቡት። ታምጣ በቃ እንደዚህ የሰው ህይወት ላይ አታገናኘኝም። አንዴ ላውራው ነው ፈልገው አላገናኘህም ማሰን። አንተ እንደውም ጤነኛ አይደለም። እኔ ሐሳብ ራሱ ግራ የገባው ነው እንዴ። ቆመ ከምታደር ልጅቷ ታለቅሳለች እኮ ሕፃን ልጅ ናት እኮ። አንተ ቆይ መች ነው ልጅ ይዘህ የምታውቀው? አንተም ብሩኬም ልጅ ይዛችሁ ታውቃላችሁ? አታውቁም እኮ እንዲህ ነው እንደዛ ነው ብዬ ካንተም ከሷም እኮ ቢያንስ ሴት ልጅ ናት። ሴት ልጅ ጋር ትቀመጥ ልጅቷ። ግን ደግሞ እኛ አዋቂ ሰዎች ሃይሚ ምን ታረጋታለች? ቆይ ልጅቷ ምን ታረጋታለች? ንገረኝ እስኪ። እኔ ሐሳብህ ምን እንደሆነ አላውቅም። አንስተህም ልሰጣት ምን ልሸጣት ልጅቷን ምን ላረጋት? ወስደህ ልትሰጣት የሚሆን እኔ ለዩ ለምሰጣታለሁ ሲጀመር ፍላጎት እንደዛ ካልሆነ እኔ እንደዚህ በአካል በምንም ታምር መገናኘት አንችልም። እስክትናገር ድረስ ዝም ማለት ነው ያለብህ። በቃ ዝም ማለት ነው። እዩ እውነታውን እስክትናገር ድረስ ልጅቷ ሃይሚ ጋር ትሆናለች። አይ ሐሳብ ገብቶኛል፣ ተረድቼዋለሁ። እሺ ልሂድልህ። እሱ ነው የምትፈልገው? አዎ ሂድ። እንደዚህ አይነት ነገር ደግመህ እንዳታወራ። እሺ ና ሃይሚ ጋር እንደውም ና ሃይሚ ጋር እንሂድና በቃ እንደዛ ሃይሚን አውራ ስላረጋችሁት ነገር ሃይሚን አውራት ያለው ሃይሚን አስረዳት። ከብሩኬ ጎን ትሁን ብዬ ብዙ ጊዜ ተናግሬሃለሁ። ብዙ ነገር ይያለው። ዛሬ ደግሞ እውነታው ሊወጣ ሲል የፈለገ እኔ አይገባኝም እንዴ እንደዛ እንኳን ስታመነጫጭቀኝ አይታ በዚህ ማታ ምን እየሰሩ ነው የምንባለው? ናኒ አይገባኝም። ፍጹም ሃይሚ ጋር ታዳና ከዛ በኋላ ታወራታለህ። ተነጋገርም አልፈልግም። በቃ እሺ ከሷ ጋር ሃይሚ ጋር አውራሽ ቢያንስ እኔ አወራለሁ። በማውራት ናኒ እናውራታው አላወራም። እዚህ ሆናለሁ። በዛም ውሰዳት ምናምን ትለኛለች። እሱ ጋር ወስጄ ልጅቷን ወስዳችሁ ልሰጡ። አንተ ተመኛ ልጅቷን ልሰጥ አይደለም አንተ ሰውዬ። አሁን ፍጹም የነገሮችን ስብስብ እያረጋችሁ ነው። እስከ ዛሬ በጸባይ የለመኛለህ ሃይሚን ይዣል ልምዳጄ ለምን ይዛት ትመጣለህ? እና ምንድነው የምትፈና እንዴ? መሆን ያለበት ነገር እየሆነ ነው። ማየት ነው ያለባችሁ። እስኪ ቆይ አይሃል እንዴት ማየት ነው ሁላችሁም ማየት ቆማችሁ ማየት። እሺ እስካሁን እኮ ምንም እኮ ያስተካከላችሁት ነገር እኮ የለም። አንተም ሆነ ብሩኬ አሁን ይኸውልህ ሶፊ ጋር መጣላት አልፈልግም። የሚደረገውን ነገር ቁጭ ብሎ ማየት ነው። ሐሳብ እንዳትሰጡላ አንተ ሰማይ ሐሳብ እንዳትሰጥ ምንም ነገር እንዳታደርግ። እሺ እንደ ፍቅረኛ ብሩኬ ሃይሚ የምትለው ነገር አይተማም ነው። ከዚህ በፊት ብዙ ተባብለው አይደል? ሂድ እሺ ፍፄ ብዙ ብለዋል። ሂድ በቃ ፍፄ ሂድ እኛ በቃ እኔ አልመጣም በቃ ሂድ ይችላል። ምን ልትከተለኝ ነው? ከዛ ያለበትን ማሳየ መስሎ ለምን እከተልሃለሁ? ሂድ በቃ መሄድ ይችላል። ጨርሰናል። በቃ ከጨረስክ መሄድ አንተ ሂድ። እኔ አልሄድም። አንተ በቃ ካልሄድክ አትሂድ። ጉዳይ አይደለም። እዚህ ጋር እንቁም። በዚህ ላይ እኔ ነገሩን አንድ ላይ እንድፈቱት ነበር የጠራሁት። ስለዚህ መንገድ ላይ ያረጋችሁት ፍጹም ያረጋችሁት ነገር ልክ አይደለም። በቃ ያረጋችሁት ነገር ሁለታችሁም ልክ አይደላችሁ እንዴ። ልጅ እዚህ ጋር በአደባባይ ልጅ ነጥቆ መሄድ ለምንድን ነው? ህይወቷ እንኳን መወሰድ ነበረበት። እውነት ለመናገር የራሷ የሆነ ምክንያት ሊኖራት ይችላል፣ አላቅም። ግን ደግሞ የዚህን ያክል ርቀት የሰው ህይወት ውስጥ ገብቶ ብሩኬ ላይ ካሁን ላይ ከሃይሚ ጋር ልክ አይደለም። ይሄ ሁሉ ነገር እየተፈጠረ ያለው በእዩ ምክንያት ነው እኮ። ብሩኬ በሚወስናቸው ውሳኔዎች ነው። ልጅቷን ያጨማለቃት የዋህ ነበር። ይኸውልህ እንደዚህ አይደለም ሶፊ። አሁን እንድታቅም የምፈልገው ነገር አንድ ነገር ስለ ጓደኛዬ ስነግርህ በጣም የዋህ በጣም ብዙ ለሰው የሚያስብ ነው፣ ለሰው የሚጨነቅ ሰው ነው። ያ የዋህነቱ ነው እንደዚህ መስዋዕትነት እያስከፈለ ያለውና የትኛውም ሰው ክፉ እንደሆነ ክፉ መሆን ከብዶት አይደለም፣ የሆነ መጥፎ ነገር ማድረግ ከብዶት አይደለም። ይሄ ሁሉ ነገር አሁን ላይ እያደረገ ያለው ደግሞ ላይክ በቃ እነሱ በከፉበት ልክ እየከፋባቸው ከዛ ነገሩ እንዴት እንደሚስተካከል ታያለ። እዩ እንዴት በግዴታና በውዴታ እንዴት እንደምታምን ታያለ። በቃ አሁን እየተደረገ ያለው ነገር መጥፎ ነገር አይደለም። ሐሰል ልክ አይደለም፣ ፈጽሞ ልክ አይደለም። ከዚህ በፊት ብዙ ለምኜዋለሁ፣ ያልሆነ ነገር ነው እያደረክ ያለው ብዬዋለሁ። አንዳንዴ እኔ እንጃ ለሰው መልካም የሚመኝ ሰው እንደዛ አያደርግም። አላቅም ብቻ አንተም ከሱ ጎን ሆነ ልክ አይደለም ምናምን እንድትል አልፈልግ። በቃ ማወቅ ያለብህ አንድ ነገር ብሩኬን አግኝተህ አውርተዋል ከዚህ በፊት አይደል? ተገናኝታችሁ አውርታችኋል። ምን አይነት ሰው እንደሆነ ታውቃለህ። አውቃለሁ። እና ያ ነገር ነው መስዋዕት እያስከፈለው የነበረው። የማይሆን ነገር የትኛውም ሰው ሊያደርገው የማይችለውን ነገር ነው ያደረገው። ልጁ ያልሆነ ልጅ ምንም የማያውቃትን ሴት ገብቷል። ይሄ ሁሉ ነገር በየዋህነት እሺ ትለኛለች ልጁ አንተ አይደለም ብላ ራርታ ታምንልኛለች በሚል ልክ ነው እኮ እሱ የሱ አካሄድ በጣም ልክ ነው። ዲኤንኤ ቢደረግ ዲኤንኤውን አስቀየረ ነው ይባላል። እሷ ላይ ከሷ እንዳስቀየረችው እሺ አሁን ምንድነው ሐሳባችሁ? እሺ እናንተ ሐሳብ ነው። አሁን የብሩኬ ሐሳብ በቃ በራሷ አፍ አምና
የብሩኬ ልጅ እንዳልሆነ እንድታወራ ነው የሚፈልገው። በቃ ሐሳቡ ያ ብቻ ነው፣ ሌላ ሐሳብ የለውም። ልጅ የመንጠቅም ፍላጎት ኖሮት አይደለም። በቃ ዲኤንኤ ተደርጎ የብሩኬ ልጅ እንዳልሆነ ቢታወቅ ብሩኬ ያስቀየረው ነው የሚባለው። እሺ አሁን እዚህ ጋር አንዴ ላስቆም፣ ይቅርታ። እስካሁን ብሩኬና ሀይሚን ለማጣላት ብዙ ርቀት ሄደሽ ልጅ እዚህ ጋር አሁን እናንተ ገና ለገና ልጄን ወሰዱብኝ ብላ ምንም ታምናለች ብላችሁ ነው የምታስቡት? ምንም የምታመጣው ነገር የለም። እስካሁን የዋህ ተሆኑላታል። ሁላችንም በጣም ተለሳልሰን ተንከባክበናታል። በቃ የሚሆነውን ነገር አድርገናል። ቤት ተከራይቶ ያ ሁሉ ነገር ምንም እኔ ተናግሬያለሁ እኮ ከዚህ በፊትም ተናግሬያለሁ። እንደዚህ አይደለም ለማታውቀው ሰው አድርገሃል ብየዋለሁ። ይሄ የብሩኬ ልብ ነው። ባይዘው ልጁ ስለሆነች ስላልሆነች አይደለም፣ አቋታል። የሚያስፈልጋት ነገር ነበረ፣ አደረገላት። በቃ እኔ በዛ ነው ማምኑ። እስከዛሬ እስካሁን ድረስ እየተከራከርኩ ለሱ ቆሜ እንደዚህ የምከራከረው ሁሉን ነገር አውቃለሁ። ልቡ ነው ይሄ ሁሉ ነገር እያስከፈለ ያለውና ብቻ ለማንኛውም ሐሰንንም ቢሆን የምታረጋጋው ከሆነ አረጋጋው። ድርሽ እንዳይል ድርሽ እሱ ጋር የሚባል ነገር ድርሽ እንዳይል። በቃ አሁን ደውልለትና አወራዋለሁ በቃ እንዲረጋጋ። ግን እናንተም ይሄንን ነገር ቶሎ ታያለ፣ በቅርቡ ታያለ። ቅርብ ጊዜ ይስተካከላል። እዩም የምታምንበትን መንገድ ታያለ። ብቻ እሺ በቃ እደውላለሁ። ያው እንግዲህ ቤተሰቦች ሁለቱም በሚገርም ሁኔታ ምንም በቃ ሊያስማማቸው የሚችል ነገር በመሀላቸው ምንም ነገር ሊፈጠር አልቻለም። እና አላውቅም ሐሰንም የት እንደሄደ እንጃ፣ የሆነ ብንን ብሎብኝ ሄዳ። ሃይሚንም ሊያወራት ይሁን የት እንደሄደ ብቻ አላውቅም። ብቻ ብሩኬን እየፈለገው ነው የሚያድረው የሚመስለኝ። እኔ መጀመሪያም በስልክ ደውሎ እንዳወራኝ በጣም ብሩኬን እየፈለገው ነው። እና እስቲ ነገሮች ይፈታሉ ብዬ እኔም አስባለሁ። ብቻ በቃ የሚሆነውን ነገር እናያለን። ፈጣሪ እንግዲህ ቸር ወሬ ያሰማን ነው የምንለው። አመሰግናለሁ ቤተሰብ።